ሰላም ሰላም እንዴት ናችሁልኝ ቤተሰቦቼ? እንግዲያውስ ባለፈው ከአንዳንድ ከትምህርት ጉዳይ ጋር ወይም ከሪሚዲያል ፈተና አንጻር ተማሪዎች ጥያቄ አቅርባችሁልኛል። ምንድነው እንዴት ነው ጥያቄው የሪሚዲያል? እንግዲያውስ እኔም በ2017 የሪሚዲያል ተማሪ ነበርኩ እና ከዛ አንጻር እንዴት ነው ፈተና ወጣቱስ ስኬጁሉ እንዴት ነው ምናምን ብላችሁ ጠይቃችሁኛል። በዛ መሰረት እንግዲያውስ እኔም ተማሪ እንደመሆነ መሰረት አንዳንድ ትዝ የሚለኝን ፓርት ለማስታወስ እና ለማየት ሞክሬያለሁ። ከዛ ባለፈ የምሰጥላችሁ የቲክቶክ ወይም የዩቲዩብ ቻናል አለ። እሱን ሊንክ በዚህ ባዮ ላይ ያስቀምጥላችኋል። ከዛ ያንን እያያችሁ እንዳለ በቃ ጥያቄ አለ ብቻ እንዴት ነው የወጣው የሚለውን የሪሚዲያል ጥያቄ ከኮምፒውተር ቀርጸው ምናምን ያዘጋጁት እንትን አለ። ሙሉ ባይሆንም ፓርሻሊ የሆነ የምትረዱት ነገር ወይም ኮንሲደር የምታደርጉት ነገር አለ ብዬ አስባለሁ። ኦኬ፣ ከዚህ አንጻር ትንሽ ላብራራላችሁ። መጀመሪያ የምመጣው እኔ እንግዲያውስ ትንሽ ጠንከር ባልኩት ሳብጀክት ላይ ነው ሞር ፎከስ ማድረግ የምፈልገው። ቀጥታ መጀመሪያ ወደ ኬሚስትሪ ነው የምመጣው። ኬሚስትሪ ላይ ምን ላይ ያተኩራል ጥያቄው ወደሚለው ላይ ስመጣ፣ አንደኛ በጣም ኬሚስትሪ ላይ ማንበብ ያለባችሁ የሪሚዲያል ተፈታኞች፣ እንግዲያውስ ጊዜውም አሁን አይ ቲንክ 7ኛ ወር ቀን 17 ምናምን ይመስለኛል። ጊዜውም እየተቃረባችሁ ነው። አሁን ምርጫ ምናምን ስላለ እንግዲያውስ ትምህርት ሚኒስቴር አዳዲስ ነገር በመሀል ሊገልጽ ይችላል። እስከ ሰኔ ባለው የሪሚዲያል ፈተና የእናንተ ሊሆን ይችላል ብዬ አስባለሁ። ከዚህ አንጻር እንግዲያውስ እናንተ አንደኛ ማድረግ ያለባችሁ የኬሚስትሪ ትምህርት አይ ቲንክ ቻፕተሩ ትዝ ባይልም ኬሚካል ቦንድ በጣም ዲቴል ገብታችሁ ከኬሚካል ቦንድ በብዛት ከቲዮሪ መሰረቶ ወይም ቲዮሪን መሰረት በማድረግ ጥያቄ ከዛ ኬሚካል ቦንድ ይወጣሉ። ኬሚካል ቦንድ ውስጥ ስንገባ ነው እንግዲያውስ ኢንትራ ሞሊኩላር ፎርስ እና ኢንተር ሞሊኩላር ፎርስ እንግዲያውስ ምንላቸው እነዚህ ሃይድሮጂን ቦንድ፣ ለንደን ዲስፕሬሽን ቦንድ ምንላቸው በጣም ስትሮንግ የሆኑ ቦንዶች አሉ። ዊክ ምናምን እንደዚ አይነት ታይፕ በቲዮሪ ምናምን ሊመጣ ይችላል። ሌላ ከኬሚካል ቦንድ ውስጥ እነዚህ አዮኒክ ቦንድ፣ ኮቫሌንት ቦንድ፣ ሜታሊክ ቦንድ የምንላቸውን ቲዎሪያቸውን እያንዳንዱን በደንብ ለመያዝ ሞክሩ። ዲፋይን ማድረግ አይጠበቅብኝም። እንግዲያውስ ለእናንተ ይገባቸዋል ብዬ አስባለሁ። ከኬሚስትሪ ከዛ ቻፕተር ከኬሚካል ቦንድ አብዛኛው ጥያቄ በቲዎሪ ነው የሚወጣው። ሌላው እዛ ላይ ሞት ወይም ሞሊኩላር ቲዎሪ፣ ሃይብሪዳይዜሽን ምናምን ከላይ ከበር አድርጉት። ብቻ ብዙም ጥያቄ ከሃይብሪዳይዜሽን ከሞሊኩላር ኦርቢታል ቲዮረም ምናምን ብዙም አልወጣም። በቲዎሪ መልክ ከመጣ ነው አይ ቲንክ የሚመጣላቸው ብዬ አስባለሁ። ብዙም ከበር አድርጉ። ብቻ በቲዎሪ መያዝ ያለባቸውን ፖይንት በተለይ ፊዚካል ካራክተሩን፣ ኬሚካል ካራክተሮቹን እያንዳንዱን የአዮኒክ ቦንድ፣ የሜታሊክ ቦንድ፣ የኮቫሌንት ቦንድ ካራክተሮችን እያንዳንዱን መያዝ አለባችሁ ማለት ነው። እሺ፣ ከዛ ቻፕተር ወጥተን ደግሞ ሌላ ሶሉሽን በደንብ ዲቴል ለምሳሌ አይ ቲንክ አሁን እናንተ ላትማሩ ትችላላችሁ 12ኛ ክፍል ኢቨን እኛም አልተማርንም፣ ግን ሶሉሽን ወጥቷል። ከሶሉሽን እነዚህ በእኛ ሰዓት ሳቹሬትድ፣ አንሳቹሬትድ ምናምን የሚባሉ ቲዮሪዎች ወጥተዋል። ሌላ ደግሞ ሪያክሽንን ሰጥቶ የተለያዩ ዌይት፣ ሞላር ማስ ምናምን የሚባሉ ኤክስን ሳብስቲዩት እያደረግን የምናገኛቸው ፐርሰንት ምናምን ሊጠየቁ ይችላሉ። ፐርሰንት ሲጠየቅ 100,000 ምናምን ልላችኋሉ። እነዚህ 3 ታይፖች አይ ቲንክ አሉ። ከነዛ ውስጥ ልትጠየቁ ትችላላችሁ። ብቻ ሶሉሽንን ከቨር አድርጋችሁ ለማየት ሞክሩ። ሌላው ኬሚስትሪ ላይ አይ ቲንክ ስቲዮሜትሪን በደንብ ለማየት ሞክሩ። ስቲዮሜትሪ ስታዩ እነዚህ ሪያክሽን ያለበት ቦታ በደንብ በተለይ አንድ ሪያክሽንን ይሰጥና 3 ታይፖች አሉ። አንድ ሪያክሽንን ኢኩቫሌንት ኦር ባላንስድ ለማድረግ እነዚህ ሊስት ኮመን ማልቲፕሊኬሽን ሜቲድ እና ኢኩዌሽን ሰጥቶ 3 ታይፖች አሉ። ከነዛ ውስጥ አይ ቲንክ ባላንስ አድርግ ይላል። ባላንስ ካደረክ በኋላ የአንድ የአሉሚኒየም ፕላስ ኦክሲጂን ምናምን ጊቭስ አስ ምናምን ብሎ ኮምፓውንድ
ፕሮዳክት ሳይድ ይሰጣል። ከዛ ኮኤፊሽንቶቹ ባላንስ ከሆነ በኋላ የአሉሚኒየም ኮኤፊሽንት ስንት ነው፣ የኦክሲጅን ስንት ነው የሚለውን ሪያክሽንን ባላንስ አርግ የሚል ጥያቄ ልትጠየቁ ትችላላችሁ ከስቲዮሜትሪ። ሌላ ከኬሚስትሪ ያው ስቲዮሜትሪ በደንብ ከቨር ለማድረግ ሞክሩ። ሌላ ምንድን ነው እነዚህ ፔሪዮዲክ ቴብል አካባቢ ምናምን ካራክተሮችን በጣም ለማወቅ ሞክሩ። ጀነራሊ ቻፕተሩ ትዝ ባይለኝም ለማውራት እየሞከልኩ ነው። ሶ አክሮስ ፔሪድ ፕሮፐርቲያቸውን ፊዚካል ኬሚካል ፕሮፐርቲ ምንድነው? ሜታሎች አቶሚክ ሳይዝ ኦር አቶሚክ ሬዲየስ ምንላቸው ምንድን ናቸው? አቶሚክ ሳይዝ ኦር አቶሚክ ሬዲየስ ምንላቸው እንደምናውቃቸው ናቸው። ሶ ከሼል ጋር ኦር ከሜን ሼል ሼል ጋር ኦር ሼሉ በበዛ ቁጥር አቶሚክ ሳይዙ በጣም ሬዲየሱ እየጨመረ ይሄዳል። አክሮስ ፔሪዳችን ቶፕ ቱ ቦቶም ሲሆን እየቀነሰ አክሮስ ፔሪድ ማለት ቶፕ ቱ ቦቶም እየጨመረ አክሮስ ፔሪድ ደግሞ እየቀነሰ ይመጣል የሚለውን አዮናይዜሽን ኢነርጂን መያዝ አለባችሁ። ኤሌክትሮን አፊኒቲ መያዝ አለባችሁ። ሜታሊክ ካራክተሮች ነን ሜታሊክ ካራክተር ኤሌክትሮኔጌቲቪቲ አዮናይዜሽን ኢነርጂና ሜታሊክ ካራክተሮች ተመሳሳይ ካራክተራቸው አቶሚክ ሳይዝ ነው ከነዛ ውስጥ ቫር የሚያደርጉ እነዛን ካራክተሮች ፔሪዮዲክ ቴብል ላይ ያላቸው ነገር በጣም ለመያዝ ሞክሩ። ሌላ ብዙም ከዛ እነዚህ ፕሮፐርቲዎች አይ ቲንክ የመጡ ይመስለኛል። ሌላው ምንድን ነው ኦርጋኒክ ኬሚስትሪ ላይ ትገባላችሁ። ኦርጋኒክ ኬሚስትሪ በጣም ዲቴል ግቡ። ግን እነዚህ ካርቦክሲሊክ አሲድ፣ አልኮል፣ ኬቶ ምናምን ብዙም አልመጣም። ከዛ ፕሮሰሶቹ አሉ ስቴሪፊኬሽን ምናምን ፕሮሰሶቹን ለመያዝ ከቨር ለማድረግ ሞክሩ። ሌላ ደግሞ በዛ ኦርጋኒክ ኬሚስትሪ ላይ አዮፓክ ኔሞች አሉ። አዮፓክ ኔም ይመጣል። አይ ቲንክ ወደ 2 ጥያቄ መጥቷል። አይ ቲንክ 3 or 2 ሊሆን ይችላል እንደዛ አይነት ጥያቄ ከዛ ከአዮፓክ ኔም መጥቶላቸዋል። እሱን ከቨር ለማድረግ ሞክሩ። ከዛ ቻፕተር ይህን የሚመስል ጥያቄ ኦርጋኒክ ኬሚስትሪ ይመጣል። አልኬን፣ አልኪን፣ አልካይን የሚባሉትን በጣም ኮንሲደር ለማድረግ ሞክሩ። ያው አልኬን ሲባል ሲንግሊ ቦንድ፣ አልኪን ዳብል፣ ትሪፕል ሳቹሬት እና አንሳቹሬት ተብሎ ታይፕ ላይ ይካፈላል። በጣም ቀላል ናቸው። ብቻ ግን አዮፓክ ኔም ነው ሞር ከዛ አንጻር ከቨር የሚደረገው። ሌላ ምንድነው የአልኬን ስም አዘር ኔሙ ምንድነው፣ የአልኪን ምንድነው፣ ኦሎፊን ምናምን ተብለው የሚጠሩትን ከላይ ከቨር ለማድረግ ሞክሩ። በጣም ኢንዲቴል እየገቡ አይደለም ጥያቄ ሲጀመር እያወጡ ያሉት በእኛ ሰዓት። እኔ እንደውም በጣም ግዙፍ ጥያቄ ምናምን መስሎኝ ነበረ፣ ግን አይደለም። ጥያቄ በጣም አጠር ሻዋጭ ጥያቄ ነው የሚያወጡት። ጥያቄ ስፔሲፊክሊ በጣም ኢንዲቴል ገብታችሁ ነው የምታነቡት በዛን ሰዓት። አሁን ግን ጊዜያችሁ በአግባቡ በመጠቀም አሁን ኬሚስትሪ ላይ ኦርጋኒክ ኬሚስትሪ፣ ኬሚካል ቦንድ፣ ስቲዮሜትሪ ያለበትን እነዚህ የኤሌመንት ፔሪዮዲክ ቴብል ምናምን ያለበትን ፕሮፐርቲ ለማወቅ ሞክሩ። ሌላ ብዙም ሚቀል ፓርት ነው እንዳለ እየወጣ ያለው ቲዎሪዎች ናቸው በብዛት የሚወጡት። ሌላው ደግሞ ማይቀረው ፓርት እነዚህ አይ ቲንክ ትዝ ይለኛል 11 ክፍል ኤሌክትሮማግኔቲክ ሬዲሽን ያሉበት እነዚህ አብሬቬሽን አለ። ሪሚቪያክሰር የሚባለው ሬዲዮ ዌቭ፣ ኢንፍራሬድ፣ ኤክስራይ ምናምን የሚባሉት አሉ። ፍሪኩዌንሲው ምንድነው፣ ዌቭ ሌንጌዙ ምንድነው የሚሉትን ልትጠየቁ፣ ፍሪኩዌንሲ፣ አምፕሊቲዩድ ኦር ላንዳ ምናምን ልትጠየቁ ትችላላችሁ። ስፒድ ልትጠየቁ ትችላላችሁ። ስፒድ አት ቫኪዩም ኤቭሪዌር ኮንስታንት ናቸው የነዚህ የኤሌክትሮማግኔቲክ ራዲሽን። ከነዚህ አንጻር ልትጠየቁ ትችላላችሁ። አይ ቲንክ ከዛ ቻፕተር ራሱ ወደ 5-4 ጥያቄ በቲዮሪ መልክ ሊወጣላችሁ ይችላል ብዬ አስባለሁ። ብቻ እነዚህ ወሳኝ ቦታዎች ናቸው። ብዙ ጥያቄ ማለት በጣም ይችላል ብዬ አስባለሁ። ስለዚህ ኬሚስትሪን ከዚህ አንጻር እንድታዩልኝ ፈልጋለሁ። ዛሬ የኬሚስትሪን ፓርት በዚህ መልክ እንትን ብያለሁ። አስፈላጊ ከሆነ ያንን ቅድም ያልኩትን ሊንክ የዩቲዩብ እና የቲክቶክ በእንትን ላይ ከታች ባዩ ላይ ያስቀምጥላችኋለሁ። ተማሪዎች እንግዲያውስ በዚህ መልክ ከተዘጋጃችሁ አይ ቲንክ ጥሩ ውጤት ታመጣላችሁ። ያው ሪሚዲያል ውጤት ያው ፓስ ለማድረግ ነው። ብዙም እንትን የሚል ነገር አይደለም። ጀስት የሚጠበቅባችሁ የኢንትራንስ ነው እና ያው ኢንትራንስ አይደለም አሁን እናንተ የሚታየው ማለት የሪሚዲያል አይደለም የሚታየው የኢንትራንስ ውጤት ስለሆነ በጣም ለማየት ሞክሩ። በቀጣይ ፊዚክስ፣ ማትስ እና ባዮሎጂ እንዴት እንደምታጠኑ በቅርቡ ማለት እሱን አሳውቅላችኋለሁ። ባይ